እንዴት አድርገን የእርድ ሳሙና ወይም ደግሞ ማንኛውም ሳሙና መስራት እንደምንችል እየተማርን እንገኛለን። አሁን ጊዜው የቴክኖሎጂ ነው፣ አልሐምዱሊላ። እናም ዛሬ ሳሙና እንዴት እንደምንሰራ ላሳያችሁ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላ። የእርድ ሳሙና ለፊቴ ለመስራት ፈልጌ ታጠቤበት የነበረ ዶቭ ሳሙና ነበረና ያንን የፈቀፈቁ እገኛለሁ ማለት ነው። እንደዚህ አድርጌ ፈቅፍቄ ሳበቃ የሞቀ ውሃ አዘጋጅና አንድ የስኒ ማንኪያ የሞቀ ውሃ ጨምሬ እመተዋለሁ ማለት ነው። ይሄ በደንብ እንዲቀልጥልኝ። እንደዚህ ስመተው ስለማይቀልጥ ሌላ የሞቀ ውሃ አዘጋጅና ድስት ውስጥ አድርጌ ይሄንን ደግሞ ከላይ አስቀምጠዋለሁ እንዲቀልጥ። እንደዚህ ሆኖም ካልቀለጠ ደግሞ እንጥደዋለን ማለት ነው። ትንሽ ጣድ አድርገን ይቀልጣል በራሱ ጊዜ። እኔ አሁን ጊዜ ስለሌለኝ በደንብ እንዲቀልጥና አረፋው ራሱ ወጥቶ ሲያበቃ አረፋው ጥፍት እስከሚል አልጠበቅኩትም። እናንተ ግን አረፋውን ምጥጥ ሲያደርግ እርዱን ጨምራችሁ ደግሞ እርዱ ጋር በደንብ እስኪዋሃ ድረስ ትንሽ ጊዜ ብትሰጡት ምርጥ ሳሙና ይሆናል ማለት ነው። ያው እኔ ለእናንተ ለማሳየት ውጭ ላይ ወንዶቹ ይሄ ህቡዝ እርጋግ ምናምን የሚጋገሩበት አካባቢ ወጥቼ ነው እየሰራሁላችሁ ያለሁት። እና እንደዚህ አድርጌ ጥጄው እሳቱ ላይ ቀልጧል። እንደምታዩት የተወሰነው ቀልጧል ማለት ይቻላል። ከታች ትንሽ ሊቀረው ይችላል። ትንሽ ጊዜ ይጠይቃል ማለት ነው። እና ትዕግስት ይጠይቃል። እንደዚህ ከቀለጠላችሁ በኋላ አረፋው እስኪደርቅ ወይም ደግሞ አረፋው ምጥጥ እስከሚያደርግ ድረስ ጊዜ ትሰጡታላችሁ፣ ቆንጆ ሳሙና እንዲሆንላችሁ ማለት ነው። እኔ ግን እዚሁ ላይ ነው የጨመርኩበት ማለት ነው። ቆንጆ ሳሙና ነው። ለፊታችሁ ተጠቀሙ። የሩዝን መስራት ይቻላል፣ የብዙ ነገር መስራት ይቻላል። ከምትገዙ እንደዚህ ያደርጋችሁ። በተለይ አገራችን ስንገባ ኢኮኖሚ እንዴት ሴቭ እንደምናደርግ ያስተምረናል ማለት ነው። በአንድ ሳሙና 4-5 ሳሙና መስራት እንችላለን ማለት ነው። የገላ የልብስ እንዲሁም ላርጎ ራሱ በዚሁ መንገድ መስራት የሚቻልበትን እየተማርን እንገኛለን። አብሽሮ ዋናው ልብ ነው እላችኋለሁ። እዚህ ጋር 2 ማንኪያ ነው የጨመርኩት። ትንንሽ ናት ማንኪያዬ። ትልቅ ከሆነ ማንኪያችሁ ደግሞ የሾርባ ማንኪያው ከሆነ 1 ማንኪያ ካደረጋችሁ በቂ ነው። እንደዚህ አድርጋችሁ በደንብ ታዋህዱታላችሁ ማለት ነው። ከተዋሃደ በኋላ ትንሽ በደንብ እንዲዋሃድ ጊዜ ትሰጡታላችሁ። እኔ ጊዜ ስለሌለኝ ወዲያው ለማድረግ ያደረኩትና ለእናንተም ለማሳየት ነው። ከዛ ሸፍናችሁ ፀሐይ የማያገኝበት ቦታ ላይ ውጭ ላይ ለ24 ሰዓት ታስቀምጡታላችሁ። ከዛ በኋላ ከ24 ሰዓት በኋላ ነው ለቪዲዮውን ያሳየኋችሁ። ከዚህ በኋላ ደግሞ ለ4 ሳምንት ለ1 ወር ገደማ እንዲሁ አስቀምጣችሁት ድርቅ ቢል ቆንጆ ይሆናል ማለት ነው። አረፋውም ሁሉም ነገር የተስተካከለ ነው። በተለይ ለልብስ ሳሙና እንደዛ አድርጋችሁ ለ1 ወር ቆይታችሁት ሲደርቅ መጠቀም ይቻላል። ይሄ ግን በጣም ሶፍት የሆነ ነገር ነው። ለፊታችን መጠቀም የምንችለው ነገር ነው እላችኋለሁ። እንዲህ አድርጌ ሰርቻለሁኝ። እዚህ ጋር እንደምታዩት ከ24 ሰዓት በኋላ ባለው ከፍቼው ነው ማለት ነው። ውጭ ላይ አሳድሬው ነበረ። ከዛ አውጥቼ ያየሁት እገኛለሁ። ይሄው እንደምታዩት በጣም ሶፍት የሆነ ነገር ነው። በጣም ለስላሴው ደስ ይላል እላችኋለሁኝ። ከ24 ሰዓት በኋላ እናንተ እንደዚህ ካወጣችሁት በኋላ ለ1 ወር እንደዚህ ቢደርቅ ደስ ይላል። ይሄ ያው ስታዩት አሁን ድርቅ ብሏል። አዎ፣ ግን በደንብ መድረቅ መቻል አለበት ማለት ነው። በተለይ የልብስ ሳሙና ምናምን ስንሰራ ለ4 ሳምንት ለ5 ሳምንት ማስቀመጥ ይኖርብናል። እንደዚህ አድርገን በጣም ቆንጆ ለስላሳ የሆነ ሳሙና እንሰራለን እላችኋለሁ። በተረፈ የተለያዩ ሳሙናዎችን መስራት ላርጎዎችን መስራት እንችላለን። ከሀገራችን ራሱ በአመት በብዙ ነገር መስራት እንደምንችል እያየን ነው። እና ጊዜያችንን በአግባቡ እንጠቀም እላችኋለሁ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። አሁን እስኪ ልታጠብና ላሳያችሁ ማለት ነው። ይሄ አሁን በቤት አስገብቼው ነው። ምን ያክል አረፋ እንዳለው ወይ ምናምን ለማወቅ ነው ማለት ነው። ፊታችን ደግሞ ስንታጠብ ሳሙናውን በእጃችን ይዘን ከመምታት ይልቅ ሳሙናውን እጃችን ላይ መተን
ፊታችንን መታጠብ እንዳለብን ብዙ ቪዲዮዎች ላይ እያየን እንገኛለን። እና ሳሙና ዳይሬክት ፊታችን ላይ ባንመታ ጥሩ ነው ይባላላችኋለሁ። እስኪ አሁን ደግሞ እንየው ምን ያክል አረፋ እንዳለው ማለት ነው። ማሻአላ ነው። በጣም ቆንጆ ሳሙና ነው። ሞክሩት እናንተም። እንደዚህ አድርጌ እጅ ላይ ስመታው አረፋው ቆንጆ ነው። ልስላሴውም ማለት ነው። ትንሽ መድረቅ ብቻ ይቀረዋል። ከዚህ በኋላ ያው ስለማስቀምጠው ይደርቃል ማለት ነው። ይሄንን ግን ስለጀመርኩት ጠቀምበታለሁኝ። ባለፈው ሰርቼ ነበር። የሴትዬ እህቷ የልጇ ሰራተኛ ይዛው ሄዳለች። እኔ ይሄን ሰራሁላችኋለሁ። ያው እንደምታዩት ነው ሳሙናው ከላይ ያለው ይሄ እንትኑ እስከሚሄድ ድረስ እንደዚህ ብቻ ነገር ሊሆን ይችላል። ከዛ በኋላ ቆንጆ ሳሙና ነው የሚሆነው። በተለይ የደረቀ ሲሄድ እላችኋለሁ ውዶቼ። እንደዚህ አድርገን ሳሙናን መስራት እንችላለን። እኔም በማውቀው እንደዚህ አድርጌ እየተጠቀምኩ እገኛለሁ እላችኋለሁኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሀገራችንን ሰላም እኛንም ሰላም አድርጎ ሀገራችን ገብተን ደግሞ ከልጆቻችን ከቤተሰቦቻችን ጋር በሰላም ተገናኝተን የምንደሰትበትን ጊዜ አላህ ይወፍቀን። ክርስቲያን ወገኖችንም አላህ ይጠብቃችሁ። አብሽሩ በርቱ እላችኋለሁ። ለዛሬ የነበረኝ ቪዲዮ ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ላይም ደግሞ አስተያየታችሁን እንደምትጽፉልኝ ተስፋ አደርጋለሁ። አመሰግናለሁ።